አሁን በጣም የተቸገርኩት ጌታቸው ሪቮልቪንግ ሟች የሆነ ነው ያስቸገረኝ። ለምን እየመጣ ሆረር ሾው እንደሚሰጠን ምንም ነው ሊገባኝ አልቻለው። ጌታቸው በ3 ኤፒሶድ ሞቷል እስካሁን ብዬ አምናለሁ። መጀመሪያ ፕሬዚደንት ሆኖ ህወሓትን ራሱ ያመነውን ነገር ነው ህወሓትን ከድል ሲያደርግ የትግራይን እድሎች በመግደል የራሱን የፖለቲካ ፐርሶናሊቲ ገሏል። ሁለተኛ አዲስ አበባ መጥቶ የሆነ አይነት ሙቭመንት ፈጥሮ ኦርስ የሆነ ነገር አድርጎ ወይ ደግሞ ካልሆነም ከዛ ዞር ብሎ መጽሐፍ ጽፎ እውነቱን ለህዝብ አሳውቆ ለህዝብ በጎ ማድረግ ሲገባው ያንን ኮምፕሊትሊ አጥፍቶ አዲስ አበባ ላይ ሄዶ ሞቷል። ሶስተኛ አሁን ደግሞ ለንደን ሄዶ በመዲ ሐሰን የአመክንዮ እጆች ሌላ ሶስተኛ የሞት ኤፒሶዱን ሞቷል። ስለዚህ ለምንድን ነው ቦታና ቋንቋ እየለዋወጠ መሞት የማያቆመው ጌታቸው? በትግርኛም በአማርኛም በእንግሊዝኛ መሞት አለብህ እንዴ? ማለት ሂዘን አተር ፌሊየር። አሁን ላይ ምን ጌታቸው ምን እርባና እሰራለሁ ብሎ ፖለቲካ ውስጥ እየቆየ እንዳለ እኔ ሊገባኝ አይችልም። ለዚህ ነው ቅድም የጥቅማ ጥቅምና የስልጣን ስርዓተ ቀብር ያስፈጽማል አብይ አህመድን ጄኖሳይደል ማለት የምልበት ምክንያት ለምንድን ነው ቦታና ቋንቋ እየለዋወጠ የሚሞተው? በቃ እየመጣ በብልጽግና ውስጥ ያለው የሞት ምጣኔ ከመብዛቱ የተነሳ ለአንድ ሰው የሚደርሰው ሞት ቁጥር ራሱ በቃ በዛ ታውቃለህ። አንድ ሰው ከአንድ በላይ ጊዜ የሚሞትበት ሁኔታ እየተፈጠረ ነው። በቃ ይህንን ሆረር ሾው ይበቃናል፣ ጌታቸው ይበቃናል። በቃ ስንት ጊዜ እየሞትክ ታሳየናለህ? ስንት ጊዜ አደባባይ ላይ ራስህን ትረሽናለህ ብዬ ልጠይቀው ወዳል።